ዩቲዩብ ቻናል ሰብስክራይብ አድርጉ። ቆንጆ ቆንጆ ፊልሞች ይቀርቡበታል። በዚህ ጨረቃ በዚህ ጨረቃ በተራራላይ የወጣይ ጨረቃ ቤቲ እንዴት ዋልሽ እናቴ? ምን ሰላም ዋለል? እጁ ሲዞርብኝ ዋልኩኝ። የዛሬው ማለየት ያለ ከጠዋት እስከ ማታ ሲያላዝንብኛል። ሲያላዝንብኛልሽ? አዎ ከሱ ጩኸት የውሻ ማላዘን ለዛለሁ። እንደው ምን ነው ቢቀርበት? ኧረ በስመ አብ! እንደው ቤትዬ እስቲ መከሪው። እሺ መክረዋለሁ፣ ይተዋል። አሁን ለማንኛውም የፈለኩሽ እነጋሽዬ ሊመጡ ነው። ቤት መፈለጉን አስቢበት። ያው እነሱ የሚመጡት ለእረፍት ነው። በዚህ ሁኔታም አትዛለቁ። በዚህ ጨረቃ ይኸው በዚህ ሁኔታ ነው የምትዛለቁት። እሺ አስብበታለሁ። የኔ ግቢውን እየበጠበጥክ መድረሻ አልታሳጣኝ ነው አይደል? ጮኩንዴ። ኧረ በፍጹም አንተ ምን ትጮኻለህ? ሰው ታደነቁራለህ እንጂ። ግጥሙን ጽፌ ዜማውን በዚህ መልክ ቀድቼ ካልሰጠኋቸው ለዘፋኞቹ እንዴት ሊደርሳቸው? ጉረኛ። የትኛውን ግጥም የትኛውን ዜማ ለየትኛው ዘፋኝ ስትታቅና ነው አፍህን ሞልተህ የምታወራው? እስከ መቼ ነው በዚህ ጉዳይ የምንነጋገረው? እኔና አንቺ ተይ እንጂ። በጻፍኩት ግጥም በጻፍኩት ዜማ ገበያውን ሰብሬ ስገባ ድረስ ለምንድን ነው የማትታገሽ? ለምንድን ነው ዝም ብለሽ ቅስሜን የምትሰብሪ? ይኸውልህ ትሰማኛለህ? ያንተ ቅስም ይሰበር ይሆናል እንጂ ገበያውን መቼም አትሰብረውም። ይልቅ አትልፋ፣ ወደ ድሮ ስራ ብትመለስ ይሻላል። ሁል ጊዜ ወደ ኋላ እንነጋገር። የአሁኑ እንዴት እንደሰለችኝ በምን ቋንቋ ላስረዳ? በማይሆን ምኞት ሁሉንም ነገሬን አበለሻሻው። ምን አይነት ስራ ነው የምሰራው? ባልተፈጠርኩበት ሙያ ባልተጠራሁበት መክሊት ገብቼ የምዘባረቀው ማን ነኝ እኔ? እስቲ ያቸው እነ ይልማ ገብረአብና አበበ መለሰን ስንት ውጣ ውረድ አልፈው አይደል ገበያውን ሰብረው የወጡት፣ ስብር አድርገው የወጡት። ማናቸው ደግሞ እነሱ? አየሽ፣ ይሄ ነው የዚህ ትውልድ ችግር። ይሄ ነው ችግሩ። ይልማ ገብረአብና አበበ መለሰ ማለት ለዚህ ሁሉ ሙዚቀኛ የኋላ ደጀን ሆነው ይሄ ሁሉ ዘፋኝ ተንፈላሶ እንዲኖር ያደረጉ ጀግና ኢትዮጵያውያን ናቸው። እውቀታቸውን ሳይሰስቱ ለዚህ ሁሉ ሙዚቀኛ የለገሱ ምርጥ ኢትዮጵያውያን ናቸው ይልማና አበበ ማለት። እነሱንም ማያውቅ ትውልድ ነው ያለው። አየሽ፣ ከአንተ ጋር ሳይግባቡ ተግባብቶ መኖር ይሻላል። እኔም አንድ ቀን እንደነሱ ትልቅ ገጣሚ እንደመሆን አውቃለሁ። ይኸውልህ አሁን የቤቱ አከራዮች ሊመጡ ስለሆነ ድምፅን ቀስ አድርግ። በዚህ አይነት ሁኔታ በፍጹም መኖር አንችልም። ይደግምሻል ብዬ ፍርፍር ተረችልሻለሁ። ሂጂና ብይ ቆንጆ ፍርፍር የልቤ ፍርፍር የልቤን ቡቃያ መተሽ በመዶሻ አደረግሽው ውሻ። ውሻ ስድብ ሆነ። ቆይ አረግሽው ተልካሻ። አይ ከማድኩ ሄሎ ዳጊ ነኝ ከስቱዲዮ።
እዴ አባቴ ሰላም ነው ወይ? እንዴት ነህ? ይገርምሃል ያንተ ሙዚቃ ልክ እንደ መድኃኒት ከምግብ በፊትና ከምግብ በኋላ ሁልጊዜ ነው የምትጠቀመው። እንደውም ከባለቤቴ ጋር ተነጋግረን አንዱን የምግብ ፕሮግራማችንን ትተን ያንተ ሙዚቃ ነው እየተመገብኩ ያለሁት። አንተ ሙድ ትይዛለህ እንዴ? ለስራ እኮ ነው የፈለኩት። እና ስራ እንዴት ነው? ስራ አሪፍ ነው እባክህ። ትንሽ ያው ፋዘር ስላመመ ብዙ ጊዜ ቤት ነው የማሳልፈው። ስራው እንዳለ ነው የተደራረበ። በጸሎትስ እንዴት ናት? በፂን እንኳን ተዋት። ለማንኛውም አሁን የመጣሁት ነገር ላስቸግርህ ነበር። ምን ነበር? ምን እባክህ፣ ያው አባዬ ቤት ብቻውን ስለሚሆን የሆነ አጋዥ ሰራተኛ ፈልጌ ነበር። እሱን ያው የምችል ከሆነ አንዳንድ ቦታ እንድጠይቅልኝ ነበር። እንደው ግድ የለም ሰሞኑን የሆነች ልጅ እያስጨነቀችኝ ነው፣ ስራ ፈልግልኝ ብላ። ወይ እሷን አገናኛለሁ። የምርህን ነው? የምርህን ነው። በእናትህ እቺን ብቻ ውለታ ዋልልኝ። እደውልልሃለሁ። ሰላም። እሺ። ሜላትን እንዴት እነሱ ቤት እንደማስገባት አሁን ዘዴ ያገኘው ማለት ነው። ቃል ኪዳን ጠረጴዛ ላይ የነበረው ፋይል ማን ያነሳው? አቶ ታምራት። ምን? አቶ ታምራት። እባክሽ ሰምቼሻለሁኝ። 10 ስሙን አትደጋግሚብኝ። አሁን ውጪ። ምንድን ነው የማደርገው አሁን ይህን ሰውዬ? ነጊ። እንዴት ወልክ? ነው ያመመህ እንዴ? አይ ትንሽ ራሴን አሞኝ ነው። ማናት ደግሞ ሰው? አዲስ ሰራተኛ ይዤ ልመጥቼ ነው። እንኳን ደህና መጣሽ። ማን ልበል? ሜላት እባላለሁ። ታሚ፣ የምታርፍበትን ክፍል አሳያት። አይ ቆይ ራስዎትን አሞት አይደለ? ቡና ላፍላሎት ካልሽ እንግዲህ እሺ። ሻባይ ምን ነው ችግር አለ እንዴ? ችግር? ታሚ ምንድነው ችግር አለ እንዴ? የሆነ ነገር እያሰብኩ ነው። በጣም ተክዛል። ስለ ስራው ነገር እያሰብኩ ስለሆነ ምንም ማለት ነው። የኔ ትጉ ወንድም ስለ ስራ ማሰብ አይታክትም አይደል? በጸሎት በጣም ተለውጠሻል። ግን አው ይታወቅሻል። ያው አባዬ ለውጥ ጥሩ ነው ብዬ እኮ ነው። አልወደድከው? እኔ እያልኩ ያለሁት ሰዋዊ ባህሪሽ ተቀይሯል እያልኩሽ ነው ያለሁት። እኔ የምልህ ግን ያንተ ለውጥ እንዳይሆን የኔ ለውጥ የመሰለ እማዬ ከሞተች በኋላ ይሄ ቤትና ድርጅቱ የማንም መፈንጫ ሆኗል።
የማንም መፈንጫ የምትይው እኮ ወንድምሽ ነው። ይቅርታ አባዬ፣ ለካ ወንድሜ ነው። በጸሎት ጭንቅላትሽን አሰሪው። እኔ የምልህ አባዬ፣ ዲቃላ ታዲያ ወንድም ይሆናል? በቃሽ። በዝባዝን ከወሬሽና አእምሮሽ በፈጠረው ነገር የሰውን ጭንቅላት አታድም። ተዋት አባዬ። የእሱ አስተሳሰብ እንደዚህ ነው። እድሜ ልኳን ስለ ገንዘብ ብቻ ነው የምታስበው። ስለዚህ አልፈርድባትም። እና ፍቅርን ፈልገህ ነው የመጣኸው? እማዬ ከሞተች በኋላ የመጣኸው ፍቅርን ፈልገህ ነው? አዎ ፍቅርን ፈልጌ ነው። ተው እባክህ አታስቀኝ። ቀልድ አያምርብህም። እናንተ ልጆች አሰቡም እንዴ? አይበቃችሁ? እውነት ነው አባዬ። በቃ ደህና ደሩ። አባዬ ገብታተኛም እንዴ? ትንሽ ቆያለሁ። በቃ እኔ ተኛ። ደህና ደር። ደህና ደር። ስብሰባ ሰዓት ደርሷል። እየጠበቁሽ ነው። የምን ስብሰባ? ብሪፍ ኤክስፕላኔሽን አባውት ዘ ካምፓኒ ያለን ዛሬ። ኦኬ እሺ፣ ታዩ በቃ እሺ። ባይ ምን ደግሞ ይመስልሽው? አክቲንግ ላይ እንዴት ነኝ? አይ አንደኛ ነው። የምር ሌላ ሰው ነው የምትመስዩ። እና እሱን አይደል የፈለግከው? ግን አሁን ለምን መጣ? ናፈቅሽኝ። አትቀልድ። ያለሁት እኮ ስራ ቦታ ነው። ቆይ እንዴት ነው የምታወሪኝ? የጓደኛ ቤት መሆኑን ረሳሽው እንዴ? ደግሞ እኔንም ስቶሪን ደግሞ ስርዓት ይኖርሽ። ይኸውልህ ታውቀኛለህ፣ እኔን ስራ ብዬ ከጀመርኩ ስራ ነው። ደግሞ እዚህ አንድ ላይ ቢያዩ ሌላ ነገር ይጠረጠራሉ። ቆይ ነው የምለው፣ ይሄን ሀሳብ ያመጣው ማን ነው? እኔ ነኝ ወይስ አንቺ ነሽ? ማንም ያምጣው ማንም ስራ ነው አልኩክ። ይኸውልህ የምናወራው ነገር ካለ በስልክ ማውራት እንችላለን። አሁን ልገባ ነው። ማንም የለም። ዛሬ እንግዲህ ሁለታችሁን ቢሮ የጠራሁበት ምክንያት አንድ ምክንያት ስላለኝ ነው። በጸሎት አንድ ነገር እንድታቂ የምፈልገው ነገር አለኝ። ይኸው ምንድን ነው? ወንድምሽ እኔ ካለኝ አክሲዮን ድርሻ ላይ 10% ለሱ ሰጥቼዋለሁ። ከዚህ በኋላ ደግሞ ስራውን በኃላፊነት የሚመራው ታላቅ ወንድምሽ ነው። አባዬ በእውነት በጣም ነው የማመሰግነው። ሜላት እንደዚህ እስኪ ልስልስ ሜላት
ወንድሟ ከመጣ በኋላ የምታሳየው ባህሪ ለእኔ በጣም ከብዶኛልና ምን ማድረግ እንዳለብኝ እስቲ እንመካከር ብዬ ነው የጠራው። ያው እሷም አሁን እያደገች ነው። እንደገና ደግሞ ይህም ወንድሟ አብሯት ያደገ አይደለም። ያው ቅናት አለ፣ አለመግባባቶችም አሉ። እነዚህ ነገሮች ደግሞ እኛ ነን ተጠግተን ሁለቱም ማስረዳት ያለብን። የእሷን ነገር እንኳን እኔ ቀርቤ ብዙ ነገር አወራታለሁ፣ ትረዳኛለች። ያው እንግዲህ የእሱም መምጣት ይሁን ወይ ጓደኛም ይዛ ወይ ፍቅረኛም ይዛ ይሁን አላውቅም፣ ብቻ ባህሪዋ በጣም በቃ ከድሮ እጅግ በጣም ተቀይሯል። ድሮ የማውቃት በጸሎት አይደለችም። ድሮ ለአባቷ የነበራት ፍቅር ልነግርህ አልችልም። ያው አንተም ታውቀዋለህ። አሁን ላይ ግን መጣች ከስራ በተለይ እኔና እሱ ቁጭ ብለን ከሆነ ተገላምጣ ወደ ውስጥ ነው የምትገባው። ምንድን ነው ብዬ ሁሉ ቁጭ ብዬ እንትን ብያለሁ። በቃ ምንም አይነት ችግር የለም ነው ብለው የሚሉኝና እኔ ምን ማድረግ እንደማድረግ በጣም ከብዶኛል። እንደዛ ሳይሆን አሁን እሷ ብቻዋን ያደገች ልጅ ናት። ሌላ ሰው ሲመጣባት ግር ይላታል። በዛ መንገድ አትየው። ለማንኛውም የሷን ጉዳይ እኔ ጨርሰዋለሁ። እና እዚህ ላይ ደግሞ አንተ ያልተገነዘብከው ነገር ጓደኛ ምናምን ጮኛ ይዛለች። ምን ታዲያ ወንድሜ ይሄ ለአንተ የጠፋ አለ እንዴ? በቃ ያው ሴት ልጅ እኮ ጓደኛ ስትይ አዲስ ባህሪ ያለ አንተ ከባለቤት ጋር የተዋወቅበትን ቀን አታስታውሰው እንዴ? እንደዛ ስለሆነ ምንም የሷን ለኔ ተወው ብቻ ችግር የለውም። በአስቸኳይ እፈልግሃለሁ ና ብዬ ያልኩህና በእውነት እንግዲህ ያው ወንድማዊ ምክርህን ሰጥተኸኛል። እንግዲህ በእውነት በጣም አመሰግናለሁ። እኔም ስራ ላስፈታህ ቀኔም ወደ ቤት ልግባ ማላልኩም ማንም ስለሌለ አንተም ወደ ስራ ሂድ። በቃ ደውልልሃለሁ ያለው ሁኔታ። እሺ ምን ሆኜ ነው? ምንም አልሆንሽም። ድንገት አሞሽ ራስሽ ተሽወድቀሽ ነው። እሺ አንድ ጥያቄ ልጠይቅሽ? እሺ ሚላት፣ መልክሽም ሁሉ ነገሮች ሰራተኛ አይመስልም እና ትንሽ ግራ ስለገባኝ ነው። እንዴ ለሰራተኛ የተሰጠ ሌላ ገጽታ አለ እንዴ? አይ እንደዛ እንኳን ማለት አይደለም። ትንሽ ቆንጆ ነገር ነሽ ብዬ ነው። እሺ አመሰግናለሁ። ባባ አንተ እኮ ያልተረዳኸኝ ነገር አለ። እኔ ፍቅር እሺ አንድ ነገር ልንገርሽ። እሺ ይኸውልሽ ቢያንስ እንኳን በድርጅቱ ላይ ያንቺና የእናትሽ ድርሻ እኮ ሲደመር በጣም ብዙ ብልጫ ያላት አክሲዮን ያላት ሴት እኮ አንቺና እኔ ሚስት ብቻ ነሽ። አልገባህም ማለት ነው? ምንም ነገር እሱ ማግኘት የለበትም። ለምን ደው እንደዚህ ግን የምትናደጂው? ገና ስናንከረው ይቀረናል አይደል እንዴ? እሺ በቃ እሺ፣ እሱ ይቀርና ቀጣይ እቅዳችን ምንድን ነው? እሺ መስደቅ ያኔት ደውልልሃለሁ። በቃ እሺ። እኔም ደውልልሻለሁ። በጣም ነው የምወድክ። እኔም እወድሻለሁ። ልትሄጂ ነው እንዴ? አዎ። እኔ ፍቅር እና ዝም ብለሽ ነው የምትሄጂው? ነገር አትይኝም? ካሽ አልያዝኩኝም። አዎ። ይሄ እኮ ነው ችግርሽ። ጊዜው ሰልጥኗል። በስልክ አልልክልኝም እንዴ? የኔ ውድ አንተ ስላለኸኝ በጣም ደስተኛ ነኝ። በጣም ነው የምወድህ። በቃ እሺ ልክልሃለሁ። አረሳውን በቃ
አባዬ እያመመህ ነው እንዴ? እኔ እንጃ ትንሽ ተጫጭኖኛል። ወይ አባዬ ደግሞ እባክህ ራስህን ተንከባከብ። ቆይ መድኃኒት ላምጣልህ መሰለኝ። አይ እኔ አመጣልሃለሁ። ሜላትን ጥራት። ሜላት እኮ ቀን ላይ ትንሽ አዙራት ወድቃ እረፍት እንድታረግ ፍቅጄላት ነው። ኦኬ የበሽታ ቀን ነው እንዴ ዛሬ? ወንድሜ ለጠዋቱ ግን በጣም ይቅርታ እሺ። እንኳን ደስ ያለ ሳልለ በንዴት ትቼ ወጣሁኝ። ኧረ ምንም ችግር የለውም እንዴ አንቺ እኮ እህቴ ነሽ። ምንም ነገር ብትይኝ አልቀየምሽም። ለኮንግራው ደግሞ በጣም ነው የማመሰግነው። ይኸውላችሁ ልጆቼ እናንተ እንደዚህ ስትሆኑ በሽታ ይለቆኝ ነው የሚሄደው። እናንተ ደግሞ እንደዚህ ተዋዳችሁ አብራችሁ ስትኖሩ ማንም የሚለያችሁ አይኖርም። አባዬ አንተ ደስተኛ ሆነልን እንጂ ሌላው ዳው ገብስ ነው። በቃ የታሜንም የደስ ቡና ላፍላ፣ ሜሪንም ጥራት። እንዴ ነው አሎ ይዝ ነው ይሄን ስፖርት ያይዟል። ምን ላርግ? ትንሽ ከሳብትል ጥሩ ነው ላንተ ይጠቅማል ተብዬ እኮ ነው። ኧረ ተው ስማ፣ ልጅቷ ግን የምር ሰራተኛ ነች? ትረሙ ያማል እንዴ? በጣም ጎበዝ ሰራተኛ ነች። እንዴት ነች ግን? ኧረ እኔ አላውቅም፣ ግን ምንም ስራ የምችል ነገር አይመስልም። አንተ ደግሞ ትንሽ ጊዜ ስጣት እንጂ ባንዴ እንደው ስራ የለምዳል እንዴ? እኔ እኮ ዘመዶቼ እዛ ከምትቀመጥ እዚህ ስራ አሰራት ብለውኝ ነው። እኔ ጋርም ከምትሆን አንተ ጋር መታ ብታግዝ ይሻላል ብዬ እኮ ነው። እሱስ ልክ ነህ። በዛ ላይ ደግሞ በአንተ ነው የመጣችብኝ። ስለዚህ የተወሰነ ጊዜም ቢሆን አያታለሁ። ስራ እየረፈደብኝ ነው። በዛ ላይ ደግሞ መኪና ተቀብዬ ስለሚሄድ እንዳረፍድብሽ። እሺ ብቻ አንተ ተንከባከባ። ዝም ብለህ ዜኒቱ ነው ወይ? ደህና አደርክ ባባ? አለሁልሽ እኔ ፍቅር። እንዴት አደርሽ? እኔ እንኳን ትንሽ ደህና አላደርኩም። ምን ሆንሽ? አባዬ ሞት ትንሽ ተረብሸን ያደርነው። ከዛ ሌሊቱን ሙሉ ቁጭ ብዬ ነው ያደርኩት፣ አልተኛውም። አይዞን እኔ ፍቅር፣ እንግዲህ መበርታት ነው። ግን ምን ሆኖ ነው? አሁን ምንም አይልም፣ ደህና ነው። አይ የሰው ነገር ብቻ። አንቺ ብቻ ጠንክሪልኝ እሺ? ማለት ምን ለማለት ነው? አይ ተይው። ምን አሁን ቅርብ ሰዓት እኮ ወንድምሽን አግኝቼው ነበር። እንዴት ነህ ስለው ቤተሰብ እንዴት ነው ስለው ደህና ነኝ አለኝ። እሺ አባታችሁስ? እባክህ ምን ያህል አለኝ። ምን ይሆናል እሱ አለ? ይኸውልሽ እኔ ፍቅር የነገርኩሽ እኮ ያ ነገር እንድታስቢ አይደለም፣ እንዲሁ ነገሩ ገርሞኝ ነው። እና እሺ ልምጣልሽ? አረ ለአባቴን ያላንስ እደውልልሃለሁ። እሺ ግን ጠንክሪልኝ እሺ? አሁን በሚገባ ጨዋታው እየተፋፋመ ነው። እንዴት አደርክ ጋሽ? ተሻላችሁ? እንዴት ሆኑ? ይመስገን፣ ምንም አይልም፣ ደህና ነው። ተመስገን። ምን ነው ይሄን ያልተጨንቀሽ ነበር እንዴ? በጣም እንጂ። ማለት ይኸውልህ አንድ ቀንም ቢሆን አንድ ገበታ ላይ ከቀረብክ የዛ ሰው ስሜት ሊጋባ በግድ ይላል። በእውነት አንቺ በጣም የምትለይ አይነት ሴት ነሽ።
ሄሎ ሄሎ ታምራት፣ ዛሬ ጋሼ ትንሽ ስለመመው እኔና በጸሎት ስራ እንገባ። እሺ፣ ግን ግዴታ መፈረም ያለባቸው ሰነዶች ከገቡ ምን ላድርጋቸው? ደውልኝ፣ ችግር የለውም። ያለውን ነገር መጥቼ እኔ ቼክ አደርጋለሁ። እሺ እሺ፣ መልካም ስራ። መለካውልኝ ጋሽላቸው ብዬ ነው የወጣሁት። ለምን እንዴ? ማለት ለምን? ስለናፈቀኝ ነው። እኔ ፍቅር እኔም እኮ ናፍቀሽኛል። ግን ደግሞ መቅደም ያለበት ነገር ደግሞ መቅደም አለበት። ይኸውልህ ሰማኛለህ፣ እኔ ከናፈቀኝ በፈለግኩት ሰዓት እመጣለሁ። እሺ እሺ፣ አትቆጪ። ትናፍቂኛለሽ። እኔም ትናፍቀኛለህ። በቃ እሺ ልሂድ። ሜላት ሜላት ሜላት፣ ይኸውልሽ ሜሉ አባዬ አሞታል እና ምግብ ምናምን ቶሎ ቶሎ ስሪለት እሺ። እየጠየቅሽው በዛ ላይ ደግሞ ቡና ይፈልጋል። ቡናውን ከፈለገ ጠይቀው። እሺ፣ ምንም እንዳያሳስበው። ያው እኔ ግዴታ ዛሬ ቢሮ መግባት ስላለብኝ ነው። በእናትሽ የኔ ፍቅር ፈታ በይልኝ። ደግሞ ይሄን ያክል የሚያስጨንቅ ነገር እኮ አይደለም። ደግሞ ልጅ ኪኒኑ በጥንቃቄ የተሰራ ነው። ከአንቺ የሚጠበቀው ወይ ከዋጋ ወይ ደግሞ ከምግብ ጋር ብቻ ማቅረብ ነው። ደግሞ ምንም አይነት ከለር ስለሌለው ምንም የጠረጠረ ነው። እኔ እናት በርቺልኝ በእናትሽ። ግን እኮ በጣም ይከብዳል። ምንም የሚከብድ ነገር የለም። ግፋ ካለ 40 ደቂቃ ይፈጅበት እኮ ነው። ደግሞ ይኸውልሽ የኔ እናት እስኪ አስቢው፣ የሆነ ጥሩ ነገር ለማግኘት እኮ የሆነ መጥፎ ነገሮች መጣት አለብን አይደለ? በቃ ለዛ ብዬ እኮ ነው። ዝብርቅ ያለ ስሜት፣ ደስ የሚል የሚያስደነግጥ አይነት ስሜቶች፣ ለዛ ሁሉ ነገር ተጠያቂው አንቺ ብትሆኚስ? እንዴት ነሽ እህቴ? የት ጠፍተሽ? መኝታ ቤት ነበርኩኝ። ታዲያ ምን ነው?
አሰቃየኝና በዛ ተረብሽ ነው እንዴ? እሺ አባዬ ነው በቃ። እሺ